አጣዳፊ የኩላሊት አደጋ ወይም ኤኬአይ ማለት ምን ማለት ነው? አጣዳፊ የኩላሊት አደጋ ወይም ኤኬአይ ማለት በሰዓታት ውስጥ ወይም በቀናት ውስጥ በድንገት ኩላሊታችን ስራ ስታቆም ማለት ነው። ይህ ሲሆን አላስፈላጊ ቆሻሻዎች በደማችን ውስጥ መከማቸት ይጀምራሉ፣ ትርፍ ውሃ በሰውነታችን ውስጥ ይቀራል፣ እንዲሁም አደገኛ የሆኑ የሰውነታችን ማዕድናት ለምሳሌ ፖታሲየም መጠኑ በከፍተኛ ደረጃ ሊጨምር ይችላል። የተለመዱ መንስኤዎች እነማን ናቸው? አንደኛ ከፍተኛ የሰውነት ድርቀት ወይም ሲቪር ዲሃይድሬሽን የምንለው፣ ሁለተኛ በከፍተኛ መድማት ወይም ደግሞ ዝቅተኛ የደም ግፊት ሲኖረን፣ ሶስተኛ ከፍተኛ የሆነ የኢንፌክሽን ሳይን ሲኖረን ወይም ሴፕሲስ ሲኖረን፣ አራተኛ አንዳንድ መድኃኒቶች በዋናነት ኤንኤስኤድስ የተባሉ የህመም ማስታገሻዎች፣ አምስተኛ የሽንት ቱቦ መውጫን የሚዘጉ ነገሮች ለምሳሌ የኩላሊት ጠጠር፣ የፕሮስቴት እጢ ናቸው። የማስጠንቀቂያ ምልክቶች ምን ምንድን ናቸው? አንደኛ ከተለመደው የሽንት መጠናችን ሲያንስ፣ ሁለተኛ በእግራችንና በፊታችን ላይ እብጠት ሲኖር፣ ሶስተኛ ከፍተኛ የድካም ስሜት ሲኖረን፣ አራተኛ የማቅለሽለሽ ስሜት ወይም ማስመለስ ሲኖረን የመሳሰሉት ናቸው። ታዲያ ይህ ክስተት ስሙ ቢያስፈራም መልካም ዜናው ግን በጊዜ ከታወቀ ወደ ነበረበት አቋም ኩላሊታችንን መመለስ እንችላለን። አስተውሉ፣ ከላይ ያሉትን የማስጠንቀቂያ ምልክቶች ካዩ ወዲያውኑ ሳይዘናጉ ሐኪሞትን ያማክሩ። ለተጨማሪ የኩላሊት ጤና ምክሮች ፎሎ ያድርጉን።